እዚህ ጋር የ30 ሰከንድ ስለራሴ ልንገራችሁ። በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለኔ ጤንነት ስለተጨነቃችሁ ስለሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር ስራ ብንከባበር በጣም አሪፍ ነው። እንዲህ ስላየን ደስ ብሎናል። እግዚአብሔር ይመስገን። በጣም አሪፍ። እኔም በጣም ደስ ብሎኛል። ስለተመኛችሁልኝ በጣም ደስ ብሎኛል። የህዝብ ፍቅርን ይዞ መቀጠል ቀላል አይደለም። ሁላችንም ከእናንተ ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የመሪም ቻናል ተከታታይ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም ሁሉ አማን አልሐምዱሊላህ። እንግዲህ ዛሬ የመጣሁበት ደስ አይልም፣ በጣም ነው ያዘንኩት። በጣም የሚያሳዝን ዜና ነው። እንግዲህ ሁላችንም እየሰማችሁም እንደሰማችሁት በጣም ልብ የሚሰብር ሀዘን ነው ማለት ነው። ነፃነት ወርቅነህ ከዚህ ዓለም በሞት ተለይቷል ማለት ነው። እኔ በጣም ነው የደነገጥኩትኝ ስሰማ። በጣም የምወደው አርቲስት ነው። እኔ በፊት ላይ በጣም ነበር ፊልም የማየው፣ በቀን 2-3 ፊልም የማይበት ጊዜ ነበረኝ እና እሱ ያለባቸውን ፊልሞች ደጋግሜ ነው የማያቸው ማለት ነው። አሁን ላይ ፊልም አይሰራም፣ አቁሟል። ሁላችንም እንደምናውቀው በኢቢኤስ ላይ የተለያዩ ፕሮግራሞችን በማቅረብ ይታወቃል። የቤተሰብ ጨዋታ የሚል ረዥም ጊዜ እየዘለቀ ተከታታይ የቲቪ ፕሮግራም አለው በኢቢኤስ ቴሌቪዥን ላይ እና ደግሞ በድሮም በጣም ደስ የሚል ብዙ ነገር ሆኖ መተወን የሚችል የፊልም አክተር ነው እና ኢትዮጵያ ላይ አሉ ከሚባሉ አርቲስቶች አንደኛ ነው ማለት ይቻላል ነፃነት ወርቅነህና እንግዲህ አዱንያ እንዴት ናት? ዛሬ ከዚህ ዓለም በሞት ተለይቷል። በጣም ነው ያዘንኩት፣ በጣም ነው ያሳዘነኝ። በጣም ነበር የምወደው፣ በጣም ነበር የማደንቀው። ስሰማም በጣም የደነገጥኩት እና እውነት ምን እንደምል አላውቅም እና በጣም ከባድ ነው። የምትወዱት የምታደንቁት እንደኔ ለነፃነት ወርቅነህ ልዩ ቦታ ያላችሁ ፈጣሪ ያጽናችሁ ነው የምለው። እንግዲህ ሁላችንም ወደዛው እንሄዳለን። ግን አንዳንዴ እንደዚህ ድንገት ህመሙን እንኳን ሳትሰሙ የሆነ ሰው ሞቶ ስትባሉ በጣም ነው የሚያስደነግጠው እና እኔ በጣም አዝኛለሁ፣ በጣም ተሰምቶኛል፣ በጣም ደንግጫለሁ እውነት ለመናገር። እንግዲህ ምንም ማድረግ አይቻልም፣ ሁላችንም እንሞታለን። ብቻ መሞታችንና መጨረሻችን ያሳምርልን። ወላሂ እኔ ብዙ ነገር ነው የሆነ ወደ ራሴ ነው የተመለስኩት። በቃ አዱንያ ማለት ይቺ ናት ነው ያልኩትኝ። ምንም ሞላለንም ኖረንም አልኖረንም ባለዝናም ሆን ምንም ቦታ ላይ ሆን በቃ አንድ ቀን እንሞታለን ማለት ነውና አላህ አካሄዳችን ያሳምርልን። በጣም ከባድ ነው ለአድናቂዎቹም፣ ለቤተሰቦቹም፣ ለወዳጅ ዘመዶቹም አላህ መጽናናትን ሶሉን ይስጣቸው ነው የምለው እና በጣም ያሳዝናል። የሚሰራቸው ፊልሞች ይሄ ነው ማለት አይቻልም። በቃ እንጃ እሱን የማያውቅ ሰው ይኖራል ብዬ አላስብም። በጣም ማለት ነው እና በጣም ያሳዝናል። እና ከአሁን በፊት ወደ ህንድ ሀገር ሄዶ እንድታከመ ምናምን ተሰምቶ ነበር። ከህንድ ሀገርም ታክሞ በሰላም ወደ ኢትዮጵያ ተመልሶ ድጋሚ ወደ ስራው ተመልሶ የቴሌቪዥን ፕሮግራሙን ቀጥሎ እየሰራ ነበረ። እንግዲህ በድንገት ነው ዛሬ ጧት ድንገት ወደም ብሎ ወደ ሐኪም ቤት ሄደ። በዛው በሄደበት አልተመለሰም ነው እና የተባለው። የሰው ልጅ የመጨረሻዋ ቀን ከደረሰች በምንም ሁኔታ እናልፋለን ማለት ነው እና በጣም ያሳዝናል። በጣም ነው የደነገጥኩት እና ከባድ ነው። እኔ ለራሴ የወሰድኩት ትምህርት ቢኖር በቃ ሁልጊዜ ሞት አለብኝ ብሎ የሆነ አርቆ ማሰብ ምናምን እኔ ብቻ ምንም ነው በቃ ዱንያ ላይ ምንም ነገር ቢኖር ምንም ዝና ምንም የሰው ውዴታ ምናምን ቢኖር እንኳን ከዛች ከሞት የሚያልፍ ሰው የለምና እንደዚህ አይነት ሰው ደግሞ ስታጡ ብስሚላ በጣም ከባድ ነውና ቤተሰቦች ይሄን ይመስላል። ያው የመጣሁበት ነገር ደስ ባይልም ያለውን ነገር እኔ በጣም ያዘንኩትና ሀሳቤን ለመግለጽ ያክል ነው የመጣሁት። እንጠፍቻለሁ ረጅም ጊዜ ላይ እና በጣም ያዘንኩት። በእኛ ደግሞ ሙስሊም ያልሆነን ሰው አላህ ይራህማ ላይ ዘንድ እንደዚህ ምናምን ማለት አይቻልም እና ብቻ በጣም አዝኛለሁ። በጣም